የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የ2017 ዓ.ም የተሻሻለው የጋብቻና ቤተሰብ ሕይወት መመሪያ የርክክብና ማሻሻያውን ላዘጋጁት የኮሚቴ አባላት የምስጋና ሰርተፍኬት የመስጠት ፕሮግራም ተካሄደ። ህዳር ሮብ 10 2018 ዓ.ም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የተሻሻለው የጋብቻና የቤተሰብ መመሪያ ርክክብና የእውቅና ሰርተፍኬት የመስጠት ፕሮግራም ላይ የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው የቤተ እምነቱ የወንጌል ተልእኮ እና የእረኝነት አገልግሎት ኃላፊ የሆኑት ፓስተር ታረቀኝ ኡመታ የጋብቻና ቤተሰብ መመሪያ አዘጋጅ ኮሚቴ አባላት ተገኝተዋል። በ2012 ዓ.ም ጀምሮ ተዘጋጅቶ ቤተ እምነቷ ስትጠቀምበት የነበረው የጋብቻና የቤተሰብ መመሪያ ከክልሎችና ከየአጥቢያዎች በተነሱ የማሻሻያ ጥያቄዎች መሰረት ቤተ እምነቱ በጋብቻና ቤተሰብ አገልግሎት ላይ ረጅም ዓመታት በማገልገል መልካም ምስክርነትና ልምድ ያላቸውን አገልጋዮች ኃላፊነት በመስጠት ለአንድ ዓመት ያክል የጋብቻና ቤተሰብ መመሪያ የማሻሻያ ስራ ሲሰራ ቆይቶ የነበረ ሲሆን ግብረ ኃይሉ ስራውን አጠናቆ ለስራ አመራር ቦርድ አቅርቦ ጸድቆ ለቤተ እምነቱ አስረክበዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው ግብረ ኃይሉን በማመስገን የተሻሻለውን የጋብቻና የቤተሰብ መመሪያ የተረከቡ ሲሆን በዚህም የማዘጋጀት ስራ ላይ በትጋትና በመሰጠት ለተሳተፉት ለመጋቢ ዶክተር ተስፋዬ ቃሚሶ፣ ለመጋቢ ምንዋብ ተካ፣ ለመጋቢ ኤርሚያስ አየለ፣ ለዶክተር አለሙ ዋጋሪ፣ ለኢንጂነር ግርማ ተሰማ፣ ለወይዘሮ ስንቅነሽ አዘነ፣ ለዶክተር ቀበኔው እንዴሳ፣ ለወንድም በለጠ ዋቅቤካ፣ ለወንድም ዘመድኩን ተክሌ የምስጋና ሰርተፍኬት ተሰጥቷል። በመጨረሻ መጋቢ ለወየው ስንሻው በቀጣይ የተሻሻለው የጋብቻና የቤተሰብ መመሪያ ለክልሎችና ለአጥቢያዎች ተደራሽ የማድረጉ ስራ እንደሚከናወን ገልጸዋል።